የቻናሌ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንዲሁ በሌላ ሀሳብ ደግሞ ወደ እናንተ መጥቻለሁ። ዛሬ ደግሞ የምናየው አንዳንድ ጊዜ እናንተ የሚገጥማችሁ ይሆናል፣ እኔ ብዙ ጊዜ ይገጥሙኛል። በተለይ ክርስቲያን ሆነው በታላቅ ፍርሃት ውስጥ የሚኖሩ ሰዎች፣ በከባድ ፍርሃት ተጽዕኖ ውስጥ የሚመላለሱ ሰዎች ይገጥሙኛል እና የዛሬ መልእክቴ በእነዚህ ነገሮች የተጠቁ በታላቅ ፍርሃት ጥቃት ውስጥ ላሉ ሰዎች የሚሆን መልእክት ነው ማለት ነው። እንግዲህ ፍርሃት ሲባል በተፈጥሮ ሰው በመሆናችን የምንፈራው ፍርሃት ማለት አይደለም። ለምሳሌ የሚያቃጥልን ነገር አልይዝም ያቃጥለኛል ብሎ መፍራት ትክክለኛ ኖርማል የጤነኛ ሰው ፍርሃት ነው። ቀይ መብራት ላይ ቀይ መብራት ስለሆነ አረንጓዴ ሲበራ ነው መሻገር ያለብኝ ብሎ ማሰብ ወይም መፍራት ትክክለኛ ፍርሃት ነው። እኔ ግን ዛሬ ላይ መሞክረው ወይም ደግሞ ልነግራችሁ መሞክረው ፍርሃት ይህ አይደለም። ነገሮችን ከመጠን በላይ በመለጠጥ በፍርሃት ውስጥ የወደቁ ክርስቲያኖችን ነው ማዕከል ያደረገ ነው የምናገረው ማለት ነው። እንግዲህ በጣም የተለጠጠ ፍርሃት፣ ነገን ስታስቡ በፍርሃት ውስጥ የምትኖሩ ሰዎች ካላችሁ ጥቂቱንም ነገር ደግሞ የሚያስበረግጋቸው ሰዎች አሉ አይደለ? በቃ ዜናውን ሰምተው ይፈራሉ፣ የሚባለውን ሰምተው ይፈራሉ። በንግግር ውስጥ በውይይት ውስጥ ውይይቱን ከሰሙ በኋላ ቤት ሆነው ብቻቸውን ያወራሉ፣ በፍርሃት ውስጥ ይኖራሉ። ያ ነገር እኮ ትክክል ነው፣ እንትና ያለው ነገር እኮ ትክክል ነው፣ ትላንትም ሰምቻለሁ፣ እንትናም እንደዚህ ብሎኛል ብሎ በሚል ብቻ በፍርሃት ተጽዕኖ ውስጥ የሚኖሩ ሰዎች ይገጥሙኛል ብዙ ጊዜ። እንግዲህ እኛ እንደ ክርስቲያን እንደ እግዚአብሔር ልጆች መጽሐፍም እንደሚነግረን ስለዚህ ጉዳይ መጽሐፍ ቅዱስ ምን ይላል ብለን ማሰብ፣ ወደ እግዚአብሔር ቃል የትኛውም ነገር የምንመዝነው ከማንነታችን ጋርና ወይም ደግሞ በእግዚአብሔር ቃል ነው የምንመዝነው። የእግዚአብሔር ቃል ስለ እኔ ምን ይላል? እኔ አካባቢ የሚለኝ ሳይሆን የእግዚአብሔር ቃል የሚለኝ ነው። ሰዎች የሚያወሩብኝ ሳይሆን ወይም ደግሞ ሴጣን የሚያወራበት ሴጣን የሚለኝ ሳይሆን እኔ እግዚአብሔር የሚለኝ ነኝ። ሴጣን እኔን ሊያብራራኝ አይችልም። ሴጣን አንቺን ሊያብራራሽ አይችልም። ስለዚህ አንተ ማንነት የሚለካው እግዚአብሔር ስላንተ ባለው ነው፣ በእግዚአብሔር ቃል ነው። ስለዚህ ከዚህ አንጻር የእግዚአብሔር ቃል ስለዚህ ነገር በፍርሃት ውስጥ ላሉ ሰዎች፣ በታላቅ ተጽዕኖ ውስጥ ለወደቁ ሰዎች ምን ይላል ብለን ስናስብ መጽሐፍ ቅዱስ ኢሳይያስ 41 ቁጥር 10 ላይ እንደዚህ ይላል፣ እኔ ከአንተ ጋር ነኝና አትፍራ። አሜን ነው ወይ? እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህም አለሁ፣ በጽድቄ ቀኝ ደግፌ ይዝሃለሁ። ማይ ጋድ ማይ ጋድ! ይሄ ተናጋሪው እግዚአብሔር አንድ ታዋቂ ሰው አይደለም፣ ወይም ደግሞ ትልቅ የሚባል ወይ አንድ ባለስልጣን አይደለም። የማንፈራበት ምክንያት የእግዚአብሔር ቃል የሚደግፈን ስለሆነ ነው። እኔ ብዙ ሰዎች እኮ የሚደነግጡት እኔ ብቻዬ ነኝ፣ ማንም የለኝም፣ በድንጋጤ በፍርሃት ውስጥ የሚኖሩ ሰዎች ከሚያነሱት ሀሳብ አንጻር በዚህ ቃል ውስጥ ታዩታላችሁ። እግዚአብሔር ደግሞ ምን ይላል? እኔ አምላክህ ነኝና አትደንግጥ፣ እኔ ከአንተ ጋር ነኝና አትፍራ፣ እረዳሃለሁ፣ አበረታሃለሁ፣ በጽድቄም ቀኝ ደግፌ ይዝሃለሁ። ስለዚህ እግዚአብሔር ስለ እኔ ይህንን ቃል ስለሚናገር አልፈራም። ኢየሱስ ጌታ ነው። ሌላ በሁለተኛ ደግሞ በመንፈስ ቅዱስ መሞላት ያስፈልጋል። ሰው ከፍርሃት ለመውጣት በመንፈስ ቅዱስ መሞላት ያስፈልገዋል። አንደኛ ጢሞቴዎስ ላይ እንደዚህ የሚል ቃል አለ፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። 4 ነጥብ። የማንፈራበት ምክንያት እግዚአብሔር እንዳልኳችሁ ከላይ እኛን አይደንቲፋይ ሊያደርገን የሚችል የእግዚአብሔር ቃል ስለሆነ ከእግዚአብሔር የተቀበልነው ነገር ነው እኛን የሚያብራራን፣ እኛን የሚገልጠን። አንቺን የሚገልጥሽ እግዚአብሔር ከሰጠሽ አንጻር፣ እግዚአብሔር ካደረጋችሁ ነገር አንጻር ነው ራሳችሁን ለማብራራት መሞከር መቻል ያለባችሁ። ስለዚህ መጽሐፍ አንደኛ ጢሞቴዎስ ላይ እግዚአብሔር፣ እንግዲህ እስካሁን የምናገረው እግዚአብሔር የሚል ነው። እግዚአብሔር ምን ሰጥቷል? እግዚአብሔር ምን አድርገዋል? አንተ በክርስቶስ ምንድን ነህ? ከዛ አንጻር ነው ነገሮችን መተርጎም ያለብን። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልተሰጠንም። ከዚህ የተነሳ አንፈራም። ስለዚህ ለራሳችን፣ ለአካባቢያችን፣ ለሁኔታችን፣ ለስሜታችን መንገር ያለብን ከእግዚአብሔር የተቀበልኩት ነገር ምንድን ነው?
እግዚአብሔር የፍርሃት መንፈስ ሰጥቶኛል። በእግዚአብሔር ዓለም ላይ ሆኜ ለምንድን ነው የምደነግጠው? እግዚአብሔር አባቴ ነው፣ እግዚአብሔር አምላኪ ነው፣ አትደንግጥ ብሎኛል፣ እኔ ካንተ ጋር ነኝ ብሎኛል ብላችሁ ለራሳችሁ ይህንን ቃል ልትናገሩ ይገባል። በሶስተኛ ደረጃ የቃልና የጸሎት ህይወት ልማዳችን ልናደርግ ይገባል። ሰው ካልጸለየ የእግዚአብሔርን ቃል ካላነበበ በፍርሃት ይዋጣል። ምክንያቱም በውስጡ የተመገበው ነገር ስለሌለ ብቻውን ስለሚሆን ወደ እግዚአብሔር ቀረቡ፣ ወደ እናንተ ይቀርባል። ዲያብሎስን ተቃወሙት፣ ከእናንተ ይሸሻል። ወደ እግዚአብሔር በቀረባችሁ ቁጥር እናንተን ሊያስፈራራ የሚመጣው የዲያብሎስ ስራውና ኮተቱን በሙሉ እየራቀ ይሄዳል። ስለዚህ የእግዚአብሔር ቃል በውስጣችሁ በበዛ ቁጥር እምነት ይፈጠራል። እምነት ደግሞ ከመስማት ነው። መስማት ደግሞ ከእግዚአብሔር ቃል ነው። የእግዚአብሔር ቃል በበላችሁ ቁጥር፣ የእግዚአብሔር ቃል ባነበባችሁ ቁጥር በእግዚአብሔር ላይ የመደገፋችሁ መጠን እየጨመረ ይሄዳል ማለት። ስለዚህ ሁል ጊዜ አንድ ክርስቲያን መስት ነው መጸለይ ያለበት፣ የእግዚአብሔርን ቃል መብላት አለበት። ልክ ለስጋችን በሰዓቱ ጠብቀን እንደምንበላ ሁሉ የውስጥ ሰውነታችን ደግሞ ምግብ ይፈልጋል። ያ ደግሞ የውስጥ ሰውነታችን በበርገር አይኖርም፣ በምናምን አይኖርም። የሚኖረው በእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል የጸሎት የሁል ጊዜ ልማዳችን መሆን አለበት። በዚህ ሁኔታ ውስጥ የሚመላለሱ ሰዎች በእግዚአብሔር ሕልውና ውስጥ ስለሚመላለሱ የፍርሃት መንፈስ ከውስጣቸው ይወገዳል ማለት ነው። የመጨረሻውና አራተኛው የሚሆነው በፍጹም ፍቅር መኖር። ሰው ያለ ፍርሃት እንዲኖር ከተፈለገ፣ ያለ ፍርሃት መኖር ከፈለጋችሁ በፍጹም ፍቅር። አንደኛ ዮሐንስ ሁላችንም እናውቀዋለን ይሄ ቃል። አንደኛ ዮሐንስ 4:18 ላይ ፍጹም ፍቅር ነው፣ በፍቅር ፍርሃት የለም። ፍጹም ፍቅር ግን ፍርሃትን አውጥቶ ይጥላል። ፍርሃት ከቅጣት ጋር የተያያዘ ነውና የሚፈራ ሰው ፍቅሩ ፍጹም አይደለም። አያችሁ፣ በፍቅር ለመኖር፣ በይቅርታ ለመኖር፣ እንደ እግዚአብሔር ሐሳብ ለመኖር፣ የእግዚአብሔርን ፍቃድ ለመኖር ፍቅር ያስፈልጋል። ፍቅር ደግሞ ማን ነው ካላችሁ እግዚአብሔር ነው። ያ ፍቅር በውስጣችሁ ሰው እኮ ያለ እግዚአብሔር ቃል ወይም ደግሞ ያለ እግዚአብሔር ነገር በራሱ ሊያደርግ የሚችለው ምንም ነገር የለውም። ይቅርታ ላድርግ ብትሉ አትችሉ። የፍቅር ሰው ልሁን ብትሉ አትችሉ። ስለዚህ ከእግዚአብሔር ጋር የቀረበ ማንነት ሲኖራችሁ የእግዚአብሔር ቃል በውስጣችሁ እያደገ እየበዛ ሲሄድ እድገታችሁ ወይ ሰባኪ አይደለም የምትሆኑት ፍቅር ነው። ፍቅር ደግሞ ከሁሉ ይበልጣል። ስለዚህ ያ በፍቅር የሚፈሰው ጸጋ ያገኛችኋል ማለት ነው። በእግዚአብሔር ቃል ውስጥ ስትሆኑ ዮሐንስ እንደዚህ ይላል፣ እኛ ወንድሞችን ስለምንወድ በዚህ ምክንያት ከሞት ወደ ሕይወት እንደተሻገርን በዚህ እናውቃለን ይላል። ስለዚህ እነዚህን አራት ነገሮች በሕይወታችሁ አፕላይ በማድረግ ፕራክቲስ በማድረግ የዕለት ተዕለት ኑሯችሁ እንዲሆን በመጠቀም እግዚአብሔር በሕይወታችሁ መወገድ ያለበትን እያስወገደ እናንተ ግን ከእግዚአብሔር ጋር የምትቀጥሉበትን ጉልበትና ኃይል ይጨመርላቸዋል። በሚቀጥለው ደግሞ በሌላ ነገር እንገናኛለን። በሌላ ሀሳብ አገኛችኋለሁ። ወዳችኋለሁ። ሻሎም